ሰላም ሰላም ውዶቼ እንዴት ናችሁ? ደህና ናችሁ ወይ? አዳዲስ የሆናችሁ ሰብስክራይብ አድርጉ እና ዛሬ ደግሞ ሞርዞ ሰገን ከሱ ጋር ናት ያለችና ምን ይመስላችኋል? መድብል ያገኛታል? ምን ይመስላችኋል? እኔ ያው እየጠረጠርኩ ነው። ከምን አይነት ሰው ጋር ነው ያለው ሲለው ምን ብሎ ምናምን ነው የደነገጠውና ያገኛታል ብዬ እያሰብኩ ነው። ወይኔ ሲገናኙ እውነት ብቻ እንዴት ደስ እንደሚላት እሱም እንዴት ደስ እንደሚለው ታይዞ እያለቁስ ምናምን ነው እየታየኝ ያለውና ድራማው እንትን ግን ደግሞ ማለት ነው በጣም ጎበዝ ናት። በጣም የጭንቅላት ሰው ናት ነው ብልናት እና ልጅቷ ሰገን ማለት ነው ምን እንዳለች አያችሁት? ለሞገስ ለሞርዙ አቤት ሞርዙ ግን አቤት ደላላ ግን ወይኔ እኔ እኮ ለራሱ አልፎ ለሌላ ሰውም ሊሸጣት መስሎ ነው የተሰማኝ። እንዴት ሲያገኛት ሞርዙ እንዴት እንዳልኩ እንደፈራው የሚሸጣት ለሰው ነው መሰለኝ፣ ግን ሊሸጣት ይችላል። እኔ ድራማ ቢሆንም በቃ እስከሚለቀቅ ድረስ ይጓጓለሁ። አሁን እንዴት ሆኖ ይሆናል ምናምን እንዴት ነው የሚሆነው? አሁን ሲለቁ ድራማው ሲለቀቅ እንዴት ይሆናል ብላችሁ ትገምታላችሁ? እኔ ሞገስ ያገኛታል ብዬ ነው እያሰብኩ ያለሁት። ግን ደግሞ እንጃ ያው ሞርዞ ደላላ ስለሆነ አይታመንም። ሊሰጣችሁም ይችላል ወይም ብር ስጠኝ ሊለው ይችላል። እንዴ አይታወቅም እኮ የደላላ ነገር። የሞርዞ ድልነት ይለያልና ምን ይላችሁ ፈልጌ ነበር። ያው የድራማው አድናቂት ነኝ፣ ግን ደግሞ ድራማው ስለምወደው ነው እየተናገርኩ ያለሁት። በጣም ስለሚከታተለው ነው። እና የሰገን ሞገስ ማን ነው ሞርዞ እንትን ሲላት ያው ከኔ ጋር አላደል እንደ ባልና ሚስት ምናምን ሲላት መጀመሪያ ፈራትና በቃ እሺ አንድ ወር ምናምን አለችው እና እንደዛ ስትለው በጣም ብል እንደሆነች በጣም ጎዝ እንደሆነች በጣም እንትን እንደሆነች ነው ያወቅኳት ማለት ነውና እንደዛ ብላ ጊዜ አስረጅማ እስከ የሆነ ነገር የራሷን እንትን እስከምትል ነው እንደዛ ያለችውና ያው መድብልም እንዳልሞተች ስላወቀች እሷ እንዳልሞተች እሱ ከዛ ቤት እንዳስወጣች ምናምን ስላወቀች ያው እሱ እስከምታገኘው ድረስ እሱ እስከምትፈልገው ድረስ ነው ያለችው ብዬ ነው ያስብኩት እኔ። ዙሮ በጣም ገረመኝ። እንደዚህ ትለዋለች ምናምን ብዬ አላሰብኩም ነበር እኔ። ሞርዞ እንደዛ ብሎ ሲጠይቃት በቃ ክፎሎ ምናምን ከነቀው እንደዚህ ምናምን ሲላት ሞርዞ በቃ ሌላ ነገር ሲጠይቃት ከዛ በኋላ ደግሞ በቃ እሺ ምናምን ስትለው ብቻ እኔ እሺ ትለዋለች ብዬ አልጠበቅኩም ነበር። የጠበቅኩት ትፈራለች ትወጣለች ቶሎ ብላ ምናምን ብዬ ነበር ያሰብኩት እና ያው ግን አልወጣችም። ዝም ብላሽ ነው ያለችው እስከምትፈልገው ለመድብል ነው ግን ብዬ ነው ያሰብኩት ማለት ነው። እና እኔ በቃ እንደዛ ብዬ ነው ያሰብኩት በራሴ። ግን ደግሞ ያሁን የመጨረሻው የነበረው ከምን ጋር ከሰው ጋር ከምን አይነት ሰው ጋር ሲለው መድብል እንዴት ብሎ እንደደነገጠ ግን ደግሞ ምን ሊለው ይችላል? ሊነግረው ይችላል ወይስ እንዴት ነው የሚሆነው? ወይኔ መቼ ነው የሚለቀቀው? እስከሚለቀቅ ድረስ ነው እየተጨነቅኩ ያለሁት እኔ። ድራማ ቢሆንም በቃ ዝም ብዬ እውነት መስሎኝ ስለሚካተተለው ጨነቃለሁ። እንዴ ደግሞ መጨረሻው ላይ የትም ድራማ ሄደ መጨረሻው ላይ የሚያቋርጡት በቃ ይሁን ከበድ ያለ ምናምን እየጓጓህ እንድትጠብቅ ምናምን አድርጎ ነው የሚያቆሙት ድራማው ማለት ነው። እና ተለብላችሁ ልቆቁት። እንዴ ምን ይሆናል መጨረሻው? ተስፋ አድርጋለሁ መድብልና ሰገን ይገናኛሉ ምናምን ብዬ ያው ሊሆን ይችላል።